የልብ ህመም መመርመሪያን የሰራው 14 ዓመቱ ታዳጊ ዓለምን ጉድ አስብሏል። ፈንጂ አምካኙ አይጥ የዓለም ክብረ ወሰንን መስበር ችሏል። ወጣቷን የአንድ የቲክቶክ ቪዲዮ ከጽዳት ወደ ዓለም አቀፍ ሞዴልነት ቀይሯታል። በሮማኒያ ቁጭ ብድግ መስራት ነፃ የባስ ቲኬትን ያሰጣል። ሙሉ ፊቱ በፀጉር የተሸፈነው ወጣት መነጋገሪያ ሆኗል። የልብ ህመምን በሰከንዶች ውስጥ መለየት የሚችል መተግበሪያ የሰራው የ14 ዓመቱ ታዳጊ ዓለምን እንዳነጋገረ ቀጥሏል። በአሜሪካዋ ቴክሳስ ግዛት ነዋሪ የሆነው ታዳጊው የሰራው አፕሊኬሽን በ7 ሰከንዶች ውስጥ የልብ ህመምን በፍጥነት መለየት ይችላል። ስያሜውም ደግሞ ሲካርዲያል ኤአይ ነው። ይሄ የ14 ዓመት ታዳጊ እንደ ዕድሜ እኩዮቹ አይደለም ይላል ዘጋቢው ዲቲ ሴንትራል። ምክንያቱም በሱ ዕድሜ ያለ የአርቲፊሻል ኢንቴሊጀንስ ተመራማሪ ዓለም ላይ ማግኘት እጅግ በጣም ከባድ ነው። በዚህም ሙያው ተረጋግጦ ከኦራክልና ኤአርኤም የማረጋገጫ ሰርቲፊኬትም ተሰጥቶታል። እርሱ የሰራው ሲካርዲያል ኤአይ ታማሚው በሚታመምበት ጊዜ ከሚያወጣቸው ድምጾች በፍጥነት በመተንተን እንዲሁም ህመሙን በማወቅ ለባለሙያዎች በማሳወቅ ቶሎ የህይወት አድን የአፋጣኝ ድጋፍ እንዲደረግለት ያደርጋል። መተግበሪያው እስካሁን በአሜሪካ ከ15000 ሰዎች በላይ በህንድ ደግሞ ከ700 ሰዎች ላይ ሙከራ ተደርጎ በ96 በመቶ ስኬታማ መሆኑ ተነግሯል። የአንድራ ፕራዴሽ ዋና አስተዳዳሪ ቻንድራ ሲዳርት ልዩ ችሎታ እንዳለውና ይህ ፈጠራውም ደግሞ ለሰው ልጆች ላይ ተግባራዊ ተደርጎ መፍትሄ በመስጠቱ ደስተኛ መሆናቸውን ተናግረዋል። የቀድሞ መምህሩ ደግሞ ይሄ ልጅ በዚህ እድሜው እንደዚህ አይነት አስደናቂ ነገሮችን በመስራት ለሰው ልጆች ጤና ተጨማሪ መፍትሄ መፍጠሩ እኔንም አስገርሞኛል፣ አስደንቆኛል፣ እንዲሁም ደግሞ እንድኮራበት አድርጎኛል ሲሉ ተደምጠዋል። ሲዳርት እንደገለጸው ከሆነ ደግሞ እሱ የሰራው መተግበሪያ ለአብዛኛው ማህበረሰብ ለአጠቃቀም ምቹና ቀላል እንዲሆን ተደርጎ የተሰራ ነው። ሲዳርት በህክምና መሳሪያ አቅርቦት እጥረት ምክንያት የሚሞቱ ሰዎችን ህይወት ለማዳንና እንዲሁም ለሁሉም ተደራሽ ለማድረግ አስቦ እንደሰራው ተናግረዋል። አዳጊው የፈጠራ ባለሙያ የሁለተኛ ደረጃ ትምህርቱን ቴክሳስ በሚገኝ ሎለር በሚባል ትምህርት ቤት የተማረ ሲሆን አሁን ደግሞ የኮምፒውተር ሳይንስ ትምህርቱን በቴክሳስ ዩኒቨርሲቲ እየተከታተለ ይገኛል። ፈንጂ በማምከን የዓለም ክብረ ወሰንን የጨበጠው አይጥ። በካምቦዲያ አንድ አይጥ የተቀበሩ ፈንጂዎችን አሽትቶ በማግኘትና እንዲመክኑ በማድረግ የዓለም ክብረ ወሰንን መጨበጥ ችሏል። ሮኒን የተሰኘው ይህ አይጥ በካምቦዲያ ሰሜናዊ ግዛት ፕሪያ ከ109 በላይ የተቀበሩ ፈንጂዎችና 15 እጅግ አደገኛ የመሳሪያ ቅሪቶችን አስሶ በማግኘት ነው እንግዲህ የዓለም ክብረ ወሰን ላይ መመዝገብ የቻለው። የ5 ዓመቱ ሮኒን እንግዲህ በፈንጂ አምካኝ ድርጅቱ ውስጥ እጅግ ስኬታማ አይጥ በመባል ተሸልሟል። የእሱ ልዩ ስኬቶች እንግዲህ በአይጦች ተፈልገው ከተገኙና ከመከኑ የፈንጂዎች በቁጥር የሚበልጥና እጅግ ስኬታማ የሆነ ሲሆን በዓለም የወርልድ ጊኒስ ቡክ ላይ እንዲመዘገብ የረዳውም ይሄ ተግባሩ ነው። እውቅናን የሰጠው የዓለም ድንቃ ድንቅ መዝገብ የሮኒን ተግባር በየዕለቱ በአካባቢው በስጋት ለሚያሳልፉ ሰዎች እፎይታን የሰጠ በመሆኑ እኛም ይህን ክብረ ወሰን ስንሰጠው ኩራት ይሰማናል ሲሉ ተሰምተዋል። ሮኒ ቀደም ሲል ማጓያ የተሰኘች አይጥ በ5 ዓመት የአገልግሎት ዘመኗ 78 ፈንጂዎችንና 31 የጦር መሳሪያዎችን በማምከን ይዛ የነበረውን የዓለም ክብረ ወሰን በመስበር ነው እንግዲህ አዲሱን ክብረ ወሰን የጨበጠው። በ2022 ያረፈችው ማጓያ በ225 ካሬ ሜትር ቦታ ወይም 42 የእግር ኳስ ሜዳዎችን በሚያክል ቦታ ላይ የተቀበሩ ፈንጂዎችን በማጽዳት የወርቅ ሜዳሊያ ተሸላሚ ነበረች። ሮኒን ሀብት ብቻ ሳይሆን የስራ አጋራችንም ነው ሲል ያሞካሸው ድርጅቱ ከዚህ በኋላ ለሚቀጥሉት 2 ወይም ከዚያ በላይ ዓመታት ሊያገለግለን ይችላል ሲል ተደምጧል። ካምቦዲያ ከ1960ዎቹ እስከ 1990ዎቹ በዘለቀ የእርስ በርስ ውጊያ ምክንያት እጅግ ከፍተኛ የሆኑ ፈንጂዎች የተቀበሩባት የዓለማችን የምታሳዝን ሀገር መሆኗ ይታወቃል። በዚህ ምክንያት ከ1970ዎቹ ጀምሮ ከ20,000 ሰዎች በላይ ህይወታቸውን ሲያጡ ከ40,000 ሰዎች በላይ ደግሞ በዛች አሳዛኝ ሀገር የአካል ጉዳት ደርሶባቸዋል በእነዚህ የተቀበሩ ፈንጂዎች ምክንያት። በአንድ የቲክቶክ ቪዲዮ ከመንገድ ጽዳት ወደ ዓለም አቀፍ ሞዴልነት። በታይላንድ ባንኮክ በመንገድ ጽዳት የምትተዳደረው ይቺ ወጣት በአጋጣሚ አንድ ሩሲያ ፎቶግራፈር በመንገድ ላይ እየሄደ ያለ ፎቶ ያነሳታል። ታዲያም ፎቶ በማህበራዊ ድረገጽ ጋር ያሰራጨውና በአንድ ሌሊት የሀገሪቱ እጅግ ትልልቅ ብራንዶች አብረን እንስራ ጥሪ ያደርሷታል። ታሪኳ የሚጀምረው ባሳለፍነው ሳምንት ሲሆን ይቺ የ28 ዓመት ወጣት የሁለት ልጆች እናት ሆና መንገድ ላይ በምትሰራበት ወቅት ሩሲያዊ ፎቶግራፈር አንድ ፎቶ ያነሳትና በማህበራዊ ሚዲያ ይለቀዋል። ታዲያ ይህ ፎቶግራፈር በድንገት ሳታስበው ያያትና ከርቀት ፎቶ ያነሳታል። ከዛም ቀርቦ ያነሳትን ፎቶ ለእሷ ያሳያታል።
ይሁሉ ሲሆን ታዲያ በስልኩ ቪዲዮ እየቀረጸ የነበረው የፎቶግራፈር በማህበራዊ ሚዲያ ቪዲዮውንም ያጋራል። ቪዲዮው በፍጥነትም በማህበራዊ ሚዲያ ብዙ ሰዎች ጋር ይደርስና አብዛኛውም ሰው የመንገድ ጽዳት የምትሰራው ሴት ምን አይነት ውበት ቢኖራት ነው እንዲያስደነገጠችን በማለት ስለሷ ማወቅ ይፈልጋል። ለተለያዩ ሚዲያዎች ቃለ ምልልስ የሰጠችው ወጣቷ የመንገድ ጽዳት ስራውን ከአንድ ዓመት በላይ እንደሰራችውና ስራውንም አሁንም እንደምትወደው ጭምር ተናግራለች። ሰው ለሷ ባሳያት ፍቅር መገረሟንና እንደዚህ አይነት ነገር በህይወቴ ይገጥመኛል ብዬ አስቤ አላውቅም ስትልም ተደምጣለች። ታዲያ የዚህ ቪዲዮ መነጋገሪያ መሆኑና ብዙ ሰዎች ላይ መድረሱ በታይላንድ ትልቅ የሆነ አንድ የሜካፕ አርቲስት ስሙም ናንግ የሚባል ሰው በሚያዘጋጀው ትልቅ ሾው ላይ እንድትገኝና እንድትጋበዝ አድርጓታል። እድለኛዋ አንስትም የናንግ ብራንድ አምባሳደር መሆን መስራት የጀመረች ሲሆን ሌሎች ብራንዶችም ከሷ ጋር ለመስራት ጥያቄ እያቀረቡ እንደሆነ ተናግራለች። አስቀጥላም የቀድሞ ስራዋን እንደምትወደው ነገር ግን ወደዛ እንደማትመለስ እንዲሁም በሞዴሊንጉ እንደምትቀጥል የገለጸችው ናንግ በሀገራችን ኢትዮጵያም አንዲት ልጅ ከመንገድ ጽዳት ተነስታ አሁን ትልቅ ቲክቶከር መሆኗ መነጋገሪያ ሆኖ መዝለቁ የማይረሳ ነገር ነው። በሮማኒያ ቁጭ ብድግ በመስራት የሚገኘው ነፃ የአውቶቡስ ትኬት። በሮማኒያ የክሉጅ ናፖካ አካባቢ ነዋሪዎች በዘመናዊው የአውቶቡስ ጣቢያ 20 ቁጭ ብድግ ወይም ስኳትን በ2 ደቂቃ ውስጥ ከጨረሱ ነፃ የባስ ትኬትን የሚያገኙ ይሆናል። ይህ የጤና ትኬት ወይም ሄልዝ ትኬት በአካባቢው ጤናማ የአካል ብቃት እንቅስቃሴን ለማስኬድና ለማበረታታት የሚውል እንዲሁም የሚያገለግል ነው። ይህ ተግባር የጤና ትኬት ወይም ሄልዝ ትኬት ተብሎ በአካባቢው የሚጠራ ሲሆን እዛ አካባቢ ያሉ ሰዎች ጤናማ የአካል ብቃት እንቅስቃሴን እንዲተገብሩ እንዲሁም ጤነኛ የሆነ የአኗኗር ዘይቤ እንዲከተሉ የሚያደርግ አዲስ ተግባር ነው። በጣቢያው ላይ የተገጠመው ዘመናዊ ማሽን ታዲያ አንድ ተሳፋሪ 20 ቁጭ ብድጎችን በ2 ደቂቃ ውስጥ በትክክል ከሰራ ለአንድ ጉዞ የሚያገለግለውን ትኬት ይሰጠዋል። የዚህ ሀሳብ መነሻ የአካል ብቃት እንቅስቃሴ ማበረታታት ብቻ ሳይሆን ለከተማዋ ትልቅ እውቅናንም እንድታገኝ አድርጓታል። ከዚህ በተጨማሪ ደግሞ በክሉጅ ናፖካ አካባቢ ያሉ አረጋውያንና አካል ጉዳተኞች የባስ ትኬት ላይ ምንም የሚከፍሉት ነገር የለም፣ በነፃ ነው የሚጓዙት። ይሄ ድንቅ ተሞክሮ ነው። ሙሉ ፊቱ በፀጉር የተሸፈነው አሳዛኝ ወጣት ላሊት ፖቲዳር ይባላል። የ18 ዓመት ህንዳዊ ወጣት ነው። ይሄ ወጣት 95 በመቶ ፊቱ በፀጉር የተሸፈነ ሲሆን የዓለም ባለፀጉራሙ ፊት የሚል ስምን አሰጥቶታል። ላሊት ከመካከለኛው ዘመን ጀምሮ ካጋጠሙ 50 ተመሳሳይ ክስተቶች መካከል አንዱ ሲሆን እንደዚህ አይነት ክስተት ከቢሊዮን አንድ የሚከሰት መሆኑ ተነግረዋል። ብዙ ሰዎች ሲያገኙት በድንጋጤ እንደሚመለከቱና አንዳንዶቹም በስድብ እንዲሁም በአጸያፊ ንግግር እንደሚያስቀይሙት በማዘን ተናግረዋል። በትምህርት ቤት ለመጀመሪያ ጊዜ ሌላ ልጆች ሲያዩኝ ፈሩኝ፣ ምክንያቱም ሌላ ነገር መሰልኳቸው ይላል። ነገር ግን እየቆዩ እየተግባቡኝ ሲመጡ እኔም ሰው መሆኔን ተረዱ። አብዛኞቹ ሰዎች እንደነሱ ነው የሚያስቡት ሲል ባዘኔታ ይናገራል። የዓለምን ትኩረት የሳበው ላሊት ታዲያ በዩቲዩብ የየዕለት ተግባሩን ለብዙ ሰዎች በየቀኑ ያጋራል። ላሊት ታዲያ ባልተለመደ ፊቱ ምክንያት የዓለም የድንቃድንቅ መዝገብ ላይ ሊሰፍርና ሪካርዱንም በእጁ ሊያደርግ ችሏል። ይህንን ወጣት ያጠቃው ወርወልፍ ሲንድረም የሚባል ሲሆን የወርወልፍ ሲንድረም ተጠቂዎች 95 በመቶ ፊታቸው በፀጉር የሚሸፈን ነው። ይሄ ዌርወልፍ ሲንድረም ታዲያ በብዙ ሰዎች ላይ የማይከሰትና በቢሊዮን አንድ ሰው ላይ የሚከሰት ሲሆን ይህንን ሰው የዓለም ድንቅ ሰው እንዲባል አስደርጎታል። የላሊት ሁኔታ ታዲያ በዘረመል መዛባት፣ በዘር በሚመጣ በሽታ እንዲሁም ደግሞ በመድኃኒቶች መዛባት የሚከሰት ሊሆን እንደሚችል ባለሙያዎች ይናገራሉ። በባህላዊ አጠራር ታዲያ ዌርወልፍ ማለት ራሱን ወደ ተኩላነት የቀየረ ሰው ማለት ነው። የፊቱን የፀጉር መሸፈን አይቶ ማህበረሰቡ የሰየመው እንጂ ሰው ወደ ተኩላነት ይቀየራል ማለት ግን አይደለም። ከአስደናቂ መረጃዎቻችን ጋር አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ከመረጃዎቹ ጋር አብራችሁ የቆየሁት መሳይ ነኝ። ሰብስክራይብ በማድረግ ቤተሰቡን ሰናይ ጊዜ